ጋሺ መጣች እንዴት ነው እዚህ ጋር ሁኚ እስቲ እሱን ማውራው ነገር ምን ነው ጋሺ ና የኔ ሰላም አይደል ና እሺ መጣው ምንድን የኔ ልጅ ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሺ ምንድነው እኔ ልቸገር እኔ ልጆት ልቸገር ምንድነው ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና አምስት እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት በሱ ያልፍልኛል ብዬ ተጠብቅ እሷ ደግሞ አንተን ይዛብኝ መጣች በጣም ይቅርታ ሌላ ዳ ተጨመሩበት የኔ ልጅ አሁን ለሷ ከደና ቤተሰብ የተገኘ ልጅ አግኝቼላታል ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋሺ እርሶ እንዲመቹት እርሶ ተዋኑትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለርሶ ምቾት ብዬ ፍቅሬን አልተው ተቷል ፍቅር እኮ ብቻውን ጋሻ ነው ጠባቂ ነው ፍቅር እኮ ብቻውን ጉልበት አለው ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አከፍላለሁ ብቻዬን ማልበላም ሀያል ገንዘብ ነው ብርታት ገንዘብ ነው ተስማማ ተተዋታለህ ትውቴን ያባታው ልንዴ አርተ ንገራት መጀመሪያ ንገራት ሜሮን ገዛኸኝ እንዳምጤ እባክሽ ሜሪዬም ቀረና ሜሮን በሰላም ነው ፍቅር ይኸውልሽ ደህንነትን ያላሸነፈ ፍቅር ብቻውን እርግማን ነው አባትሽ ሄደና ቤተሰብ ያዘጋጅቶልሻል እሺ ቢያቸው ስሚያቸው ይሄ ልጅ አይሆንሽም ተይው ናባዬ ምን ማለት ነው አልሆንሽም ከሮቀን ማለት አልሆንሽም ተይ አልሆንሽም ከረፈ ምን ነው የምትይው አባትሽን አሰሚያቸውም ነው ምንድነው የሚባለው ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው ስሚያቸው ነው በቃሽ አልፈልግሽም የኔ ልጅ ዶክ ማኪ የመጣስኝ እሰይ ከብከብ ነው ማረግሽ ዶክ ማለት እሺ በምን ይዛት ይመጣ በመኪና አዎ የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ ምንድነው ወቅት አርግ ተባለ አይደለች ልጅ ምን ሆነ ነው ሺዝ ዩር ዋይፍ እኮ ብሮ ካም ኦን ምን ሆነ ነው እንዴ ተንከባጣላት ነች እንዴ እንዴ እሺ አሁን ቆይ ባባዬ ይትዘመለት ነው አይደለም ያዚም ክለት አይደለም ያራ ሳምን ልጅ ያንድ ወር ልጅ እኮ ነው እንዴ እንዴት ነው ማዘምለት ምን ማለት ነው እንዴ እኛ ሙሉ ጄኔሬሽኑ ቃንጭሮ ሙሉ ጄኔሬሽኑ ፖል ስልክ እንጨቱ ነው የቀረው ገና ከሳምንት ጀምሮ ስላልተንከባከቡ ስላልተዘመልን ነው አዝያዛም አዝሜ ላሳየው እንዴ ባብኒ ባብዙ ንቅጽኒ ነው አባቡን ንቅጥ ተከኒ አባቴ ሰንከባከብ ስኒ ዶክተር ላልስኒ ነው ባባኒ ዶክ ቆይ ምንድነው እየሆነ ያለው እንክብካቤ ነው እየሆነ ያለው እና በአራተኛ ሳምንቱ ያሳዘይት የማጠጣት ሂደት ነው እየሆነ ያለው የልጁን ወደፊት የብርሃን የመቅረጽና የማሳካት ሂደት ነው እንደዚህ አንተ ይገባ አንተ ከፍኒ እኔ ያለው እንከባከብሳለሁ እኔ ምን ዶክ ረክመን ነው ተጋበጣ ረገጠ ባራ ሳምንቱ ነው የሚረጥሽ እንደዛ ቆነ ዊልቸር እንዳ እንዴ what's wrong with you ሚስታር ለች ነው ተጠየፋታለ ነው stay away from her stay away from ዶክ ደርበ ምንድነው እየሆነ ያለው እንክብካቤ ነው እየሆነ ያለው እንክብካቤ ክብክብ ነው ማለት ልዝንኒ እየተንከባከቡ ስንኒ የሱነ ባሮ ጋር ሰማለሉ ሉ ተጠጋ ና ልጠጋ ተጠጋ ግባ ና አንተ አጋጫኝ እኮ ግባ ና ቆንጆ አንድ ነገር እንዳልቀይርልሽ ሁለመናሽ አዲስ እንዴ አንድ ለት 32 ጥርስ ከ16 ፍንጭ ታደለ ፍንጭቶች እኮ ናቸው ሀገርና ትዳርና ቆም እንደዛሪው ሳንነቃ እንደዛሪው ሳንሰለጥን የቆሻሻው ሳይጀመር ድሮ ለማዘር እንደ መጫሪያነት ተጠቀሙ እኔ ምልሽ እኔ ቆይ ምንድነው ደና ፓርኪንግ እንደመራው መኪና ጥርጥሽ ደርደር ያለው አንድ ለት 31 ጥርስ ከግማሽ እሺ ከነባስ ቀላች በጣም ነው ደስ የሚለው ሲቀጥሉበት እንዴ በቃ
ባለንጀራዬን ያቀልልኩት ለዚህ ነው። ተናለቃክሲ ስማ አሁን ስማይል ስፔሻል ዴንታል ክሊኒክ እንሄዳለን። ሸራፋ ይሞላል ዘርዘራ ይደፈናል። በሉ ሚሞላው ይሞላ ሚደፈነው ሚደፈን አድርብ ጥርስ አስነቀል ከረፈፍ እብትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን እየመጣለሁ ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ ነው ይላል። ኦሬዲ ደርሷል ውጤቱ። እሺ ምን ተገኘ ነው የሚያሳየው? እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ወስዋሳ አዛውንት መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኛ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁኑ ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች ጠንሳልኛለች ልይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቡቲ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ አርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ላንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው ያንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞህ ነችቺ ልጅ ለካ ሰላም አንጸባራቂስ አንጸባራቂ ምን ያደርግልህ? ስራ ልገባ ነው። ወይኔ አንተ እግዚአብሔር የባረካት ልጅ መኪና ገዝታ ስጠች ህይወት ይሁን አለች አይደል? ምን ነው የምፈልገው? አንተ ልቀቀኛል አለቆም ነው ከገብ አይደለም። አንተ ቀን ጌጤ ነው አልክ። ምን ነው አልገባህም እኮ በመኪናው ምን ልስራ? እኔ ተሰጥቶ ችግኝ መከርከም ነው። ኮሎኔል መንግስቱ ኃይለማርያም ስለዚህ ህዝብ ልክ ነበር። ወርቅ ብታነጥፍለት ፋንዲያ። በጣም ኢትዮጵያ ውስጥ ከባዱ ነገር ድህነትን ማጥፋት ሳይሆን ድህነትን ከደሃ መለየት ነው። ድህነት ብቻውን መሮታን ነገር እንዴ ሮዛ አዎ የቅድስት ጓደኛ በጣም ይናጠጠች ሀብታም ነች። ከሷ የበለጠች ቅድስት ባሰ አሁን ስላላየችኝ ነው እንጂ ማለት ሰላም ትለኝ ነበር። እኔ አየኋታ ሮዚና እሺ እናቴ አትጥፋሽ እኔ ፍቅር ደውል አልጠበም አይ ሮዚና ስሚ ደጋግ ዜና ስልክ ተቀበልከት? እኔ አልቆይም ቸኩላለሁ። በቃ መኪና ሊገዛልሽ ነው ላንቺ። ይኸውልህ መኪና አጠቃቀሙን አሳያለሁ። ምን ልታረግበት የለም እንዳንተ ምን ልታረግበት? ወይ ከፕሌይ ስቶር ወይ ከአፕ ስቶር ያንጎ ፕሮን አወርዳለሁ። እዚህ ሆኜ እዛ መሄድ ሳይጠበቅብኝ በ5 ደቂቃ ውስጥ እመዘገባለሁ። ይኸውልህ ከያንጎ 2 ገቢ፣ አንድ ከደንበኛ አንድ ከያንጎ ፕሮ ቦነስ። ከዚህ በፊት 20 ጉዞ ስታደርግ እስከ 6700 ብር የነበረው ባደረግነው ማሻሻያ 7700 ብር ሆኗል። ይኸውልህ ግብ በጨመረ ቁጥር ገቢን በዛው ልክ ያድጋል ማለት ነው። እኔም በቃ ከዚህ በኋላ ስናም ዘራው ያንጎ ሹፌር ነው። አሴዮሲና ይምጣለ ክብር ሲባል ሊሞሲና ስምሽ እስካት ናፍገኖስና በመዲና እታለምትነት በጠዋቱ ጀባ ገድ እንዳልሽኝ ብረት በጠፋ ሰዓት ብረት ሰጪ ሆነሽ ተገኝተሻል። አመሰግናለሁ የኔና ቴንክ ዩ ሶ ማች። ለኔ ብረቱ እንዳልሽ ላንቺ ማቅለጫውን ታዲያ በሯ ትንሽ ደከም ብላለሽ። ቀጣይ ናፈቃለሽ አሮጌ ጫማ ብልቃጥ ጠርሙስ እዛው ያዚው ዲዛውን ብቻ አስጠጊው ቁራሌው ወይ ና ታክሲ ትገዛለህ? በደምብ ግጥም አድርጌ ነው የምገዛው። ብረት ምናምን መሸፈኛ ነች እኮ እቺ ብዙ ውስጥ የምንገዛው ነገር አለ። አንቺ እስኪ ይሄ ነው ኦኬ። ትንሽ የድሮ ነው 150 ታክሲ ነው የሚያክል ነገር 150 እና የድሮ ዕቃ እኮ ነው። ምንድን ነው የምትይኝ እንዴ? ሜሪ አርምዴ ለመጀመሪያ ጊዜ ጸጉሯን የተኮሰችበት ካክስ ምን አድርግ ነው የምትይኝ? አድዋ 0 ይኸውልሽ፣ አድዋ 00 ወስደሽ አስመዝግቢው እንደ ቅርስ ይመዘገብ እንትን ይጎበኝልሻል። እሄ ጀላቂ ገረዛ ቁሬ የተሰበረ ባልዲ አለ ትገዛለህ? አንተ አጠራሩ ሁሉ አልተመቸኝም። ቁሬ አንተ ያልተመቸን ሰባራ ባልዲ እኔ ምን ላድርግልህ? ቆርቋዛ ታቾቻችን ይህ የብርቱ ወጣት ፕሮግራማችን ነው። በየሳምንቱ አዳዲስ ወጣቶችን ይዘን እየመጣን ነው። አንድ ወጣት ትተኛለህ። አሁንም አባ ፈቃደኛ ከሆንክ ኢንተርቪው ላድርግ። በአንተ እድሜ ላይ ያሉ ወጣቶች ስራ ይንቃሉ። አንተ ለነሱ ምን አይነት መልእክት አለ? በአዲስ መልክ የመጣውን ሃይ ፋይቭ ኤነርጂ ድሪንክ መጠጣት ነው። እንግዲህ ምን ይደረጋል? በሁሉም ሱፐርማርኬት መደብሮች ያገኙታል። በዛ ላይ ከኢትዮጵያ ምግብና መጠጥ ተቋም የጥራት ማረጋገጫ አግኝቷል። እንግዲህ ሃይ ፋይቭ ኤነርጂ ዋው ተመልካቾቻችን እንደሰማችሁት ነው የሚተላለፍ ነው ቀጥታ። በእውነት ቺኳን እኮ ብረት ማቅለጫ አለኝ አልኳት። ቁራሌ አይደለም ተነሽ ሁሌም አለ አንተ አንከፍ
እንደ ቀስ ብለህ መታ አንቺ ሸርኬ ማርቸዲስ እንዳስቀመጠ ሰው ቆንዳ አንተ ሰላም እንዴት ነህ? በላቸው ላዳ ማለት አንተ ነህ? በላቸው አስታጥቄ ነው ስሜ። ላዳ የአባቴ ስም ማን ያደርገው? ላዳ የገበተኝ ነው የመሸቀዬ ነው። አንተን ከፍ ቁሪንት አንተን አይደል? በል አንተ እኔ ስራ ላሰራ ብዬ ነው። እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው። ገባ ሱሉልታም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትናቀ እንደሚያርግ ሰው ያርግ። እሺ አይደል? ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም? ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር። መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም። በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው። በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማለት ተጨርጥሮ ነው ያመጣው። ምንድነው አፍን የምትከፍተው? እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው። ልክ እንደ ወጣት አስመስቶ ቤቢዬ ቴንኪው ብሎ ምን ለመሳም ቢሞክር ጥሩ ነው። ፍሬንች ኪስ ሴትዮዋ ደግሞ እድሜዋ ሄዷል። ትንፋሽ የለም። ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች። አንተ ምንድነው ለሰው ፊት የምታቀልኝ? በእውነት ዋሻው ወይ ነው ጥያቄው? ዋሻው አልዋሻው ሀቅ በቃ ይከብዳል። እውነት ነው። የነም ተጁና ወልሶ ቤተሰብ ጋር ቃጭና እንመለስ። በእውነት ሰርቪስ እያረኳት ነው። አሁን እንወጣለን። ከባድ ነገር ነው። ምንጭ ነው ቃል አረ አይደለም። ከሰልና ቡና ሁለት እግር ዋላ ጎማ ይቀር ሁለቱ ጎማ የላትም እንዴ? ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም። ከተማ በቸርኬ ነው ምነዳ ተመኝ ችግር የለውም። ያለ ጎማ አልፈልግም። አሁንማ ጎማ ይገጠመልኩ ቤቡት ስለማታውቅ እንዴ ቆርቆንዳ ነገርች ነች። አብሮ አደጋችን ከአሜሪካ መጣ። በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል ዌልካም how you doing? Oh Ethiopia, I just got here, a lot of things changed man. ጓዳው ያልተቀየረ ነገር የለም። የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ለራሱ አልቻልኩም። but I don't remember her. Who she? ረዱ ትንሿ ረዱ the little girl from ቁጭራ ሰፈር ረዱ how old you now? እድሜሽን ሁለት ደርሳለች ረዱ they call me Dudu ገላሽ ከገላይ እንዲዋሃዱ and if you are interested you can call me Maru if you let me in አቀንስሻለሁ ከዶላሩ ረዱ ዱዱ እጩኛዬ እኮ ነች ገል ብሬንዲ ነች። ስራ የለኝም ብለኸኛል ነበር? አዎ የለኝም ኢትዮጵያስ የሚገርም ኮንፊደንስ ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያን ስሜን ታስታውሳለህ ግን? Don't get me wrong, I just forgot your name. But let me guess. Okay. ሸዋፈራው አይደለም። እታፈራው የሴት ነው። Who's that? ጀምስ እኮ እኛ ሰፈር የተማሩት የኔ እናትና አባት ብቻ ናቸው። እንዴት እንግሊዘኛ ስም ሊሰጡ ቻሉ? ጀቤሳ ነው ጀምስ። Come on, ድፍረታችሁ የት ልውሰድሽ? የት ወስደኛለህ መሰለህ? I want to do all the diaspora thing. የሆነ ክለብ ትወስደኛለህ፣ ላይፍ ፐርፎርማንስ ያለበት የሆነች ቺክ ዘፋኝ፣ ከዛ ብር መበተን ፈልጋለሁ። በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበቴን እባካችሁ መከላከያ አንተ በቀን ሁለቴ ትመጣለህ እንዴ? ፈሳሽም እኮ ያልቃል። ምን ሆነ ነው? የሰው ልጅ እኮ ነህ። እንኳን ከሆስፒታሉ ከፋብሪካው ምርት ጨርሰናል አልቋል ብለው ልውጣ እንዴ? እርሶ ደሞ ቀዝቅዟልና ወጣ ሲሞቀው ይቀናሉ። በእውነት ሞቀ እንዴ? መቃብር ይሙቀር ባና ቢስታ መከላከያ ይረ አትከላከል በሽታ ይወርስ እንዴ? ገዚ እንዴት ነው? ኧረ እንደማይተዋወቅ ሰውማ እንዲህ ብለኸኝ አትገባ። እንዴት ባለንጀራ ይቆይ እንዴት ነሽ? እኔ የምልሽ ምን ልጅ መውለድ አትፈልጊም ነው? ምን ሰላም አይደል? ጋሽ እንዴ ገና ለቼካፕ እኮ ነው የመጣው። ለቼካፕ እንግባ። ተረጋጋ። አይ ሚስኪን ይታወቀዋል እሱ። እርጉዝ ነሽ ይታወቀዋል። ትታወቃለች ከኔ ጋር እንኳን ከኔ ጋር እኔ እንደውም እዚህ ግቢ ቅርብ ጊዜ ነው ከኔ በፊት የነበሩ እዚህ ግቢ ሆስፒታሉን ጥበቃዎች ብዙዎቹን ያውቃቸዋል። ከስተመር ነው። እዚህ ስራ ትሰራ ነበር ማለት አይደለም። እዚህ ስራ አይሰራም ነበር ያስወርድ ነበር። እዚህ አይደለም የሚያስወርደው ጋሽ ይኸውልህ አንበሳይ ታዲያ እንዳትረሳ ይሄ ደብል አትሪክ ነው። ስድስተኛ ነው። ዝናህን ማን ናገራል? ምንድነው? አትፈር እንጂ ይኸውልህ አሁንማ እኮ አንተ ኃጢያት ተደራርቦብህ ጀብዶ ነው አላ ባይሆን ለሷ ነው አጽያቱ። ይኸውልሽ እናቴ እዚህ ፊት ለፊት የምታዩ በር ላይ የሆስፒታሉ በር ላይ በትልቁ ፎቶን ፍሬም አሰርተን ማለት ነው የዩቤልዩ ወርቅ ተሸላሚ አድርገን ፎቶ ልንሰቅል። አንቺ ገዝዬ የኔ ውድ ነው የምትዩ፣ እኛ በፍቅር ገዜ ውርጃ ነው የምንለው እዚህ። አዎ እና አሁን ጥያቄው የኃጢያቱ ተካፋይ ትሆኛለሽ ወይስ ልጁን ትወልጂዋለሽ ነው? አምልጫ ነይ ዋጪ ነይ አምልጫ እያየሁ ነው አታ ምን ስማ ይኸውልህ ለላዳ ቦታ ነው ያልከው ዜብራ ላይ ቆማና ዶዘር ይውጣበት እንዲህ ዛይዛ ከዚህ ግቢ ይውጣ። ኧረ ግን እስከ መቼ ነው እንደዚህ መኪና እያገደን የምንኖረው? ይከብዳል አውቃለሁ። ምን አማራጭ አለን ነው? አማራጭ አለ። እኔ የሀብታም ቀርቅቦች እዚህ የሚመጡትን አንዷን አስረግዣት አብሬያት እኖራለሁ።
ጭሰት ያበደ አይዲያ እሷ እንኳን ባታረግስ አንተ ማርገስ ይቻላል መያዝ አቃስ ነው የምልሽ ግን ይኸውልሽ አመጋገባችን የሰጠን ሽታ ላይ ተፈጥሮ ሽታ ምን እናርገው ነው እንሸታለን እኮ እነሱ ጋር ትንሽ እኮ ነው የምንሸተው ስም ይኸውልሽ ትንሽ እኔ ለአንተ ስሸተን ከኛ ይልቅ ግን ለነሱ ማለት ነው የቆሻሻ ማጣያ ገዳ ይመርጣሉ ነው ማለት እንዴ ጄሪ መጣ ይባል ጂፋ ጄሪ ታኮ ነው ጄሪ ታኮ ያሷል ተፈልጦ የተዘጋጀ ምርጥ የዋንዛ እንጨት ጄሪዬ ማሽን አትመኝ ይተኛ ቆይ መኝኝ ጭሰት እንዴቶች አያት ጄሪዬን ምስኪን የሀብታም ልጅ ምን እንደምትሻለኝ አሁን ስንት ነው የሚለው አላሳነስኩም ማለት ወይ ጄሪዬ በጭራሽ ወይ ስመለስ ጨምራለሁ እሺ ማኮ እሺ እኔ እናት አይ አንተ አልሰማልከኝ እንጂ እኮ እቺ ልጅ ትወዳለች እንዴት እንደምታያያት ነው ማኔን በጣም ነው የምትወድ ደሃሞኝ ነው አይን ታምናላችሁ ስማ ቅድም ከቤቷ ስትወጣ ፍላሽ ያረገችው አይነ ምድር እንዴት በአካል ቆሞ አየሁት ብላ መታፈጥብኝ አይነ ምድሩ አመስያት በልበል ከዚህ በላይ ምን እንደ አይ ተው እስኪ ተው አይን አትመን ፈጣሪ ነህ ጌታችን ጠልዛ ና አይቻለሁ ና ተቸርዬ አየሁ እኮ ስትገባ አየሁ ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር ምን አለ ቁጣ ስትል አስታወስከኝ ምን አለ ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን ቁጣ ነው አሉ አንተ እንዴት ይችላል እንዴ ቁጣ ነው ትለኛለህ እኔ አይደለም ወላጆቼ እኔ አይደለም እንዴ ካጠፋው ምከረኝ እንጂ እንዴ ቁጣ ነው ትለኛለህ ትጀ አንተ ልምከር ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል ሄጄ በመክረው 4 ማዕዘን ይሆናል አይሆንም ሄጄ በመክረው 3 ማዕዘን ይሆናል አይሆን ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ እንዴ ዱላ የሚያስናፍቅ ንግግርማ አትናገረኝ ካጠፋው ምታኝ እንዴ ዱላ አይደል አህያ ወጓ ነው አህያ መሏ ነው እንዴት ይጀር አህያ ትለኛለህ እንደ የሰው ልጅ እኮ ነው የሰው ልጅ በእውነት የሰው ልጅ አይደል ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል መጽሐፉ ደግሞ ከአፈር ነው ይላል ከየትኛው ነው እንዴት የትኛው ጎራና እንዲህ ማትበለኝ እንዴ አስፈላጊ ከሆነ ተመልሼ እወጣለሁ ምታጨሰውን ምትቀመውን እዚሁ ተጠቀም ጋንጃሉ ባንጃሉ ውጪ ደንቦንች አሉ ተው ከለላሉ ና አይ ሰሙዬ ከቸስቴ በያልኔ ፍሉካ ሚታዬ ፈዳ ብቻኒ ለዚህ ነው ማለት እኮ ነው ከቤት ዕቃ እያወጣ የሚሸጥለት ሰሙዬ አራዳ ልጅ ከቸስቴ በያልኔ ዛሬ ቁራሉ የለም ነው ማን ቁራለው ና ምንድነው ያሞታል ምንድነው አንተ ና ልጄን ዕቃ ከቤት አምጣ እያልክ ምትገዛ አረ መቃረም ያረጀ ዕቃ ጊማይ ተቀመጥ ያረጀ ተላየ ያሞታል እንዴ ምን ሆነ ነው ቆይ ገና በፖሊስ አሳስራለሁ በፖሊስ አሁን ዛሬ የለም ነው ማሳሰራለ ምንም የለም እርግጠኛ ነው አዎ ምንም የለም ምንም አመት ነው እርሱ 86 ከእድሜ ምን አለ 86 ማለት እዚህ ምድር ላይ 86 አመት መኖር ቀላል አይደለም ፋዘር ፌሮ ኖት ማለት ነው ዲዛ ኖት ማለት ግቡ ነው ግቡ ይሻገሩ ጠብቃቸው ጃተ ሄሎ ይሻገሩ አልኩ እኮ አመዶ ቁም እንጂ አንተ ደግሞ ወዴት ነው የምትሮጠው ማን ነው አመዳማት ያማል እንዴ ምን ሆነ ለብሰን ወዛም ሆነ ያምራል እንዴ ምን ሆነ ነው ለእንስሳ ክብር የለም ውሾች እየተሻገሩ እኮ ነው አይታየ ውሻ ለማሻገር ነው ያቆምከኝ አንተ የአንዱ ውሻ ዋጋ ስንት እንደሆነ ታውቃለህ ገበያ ላይ 30,000 ብር እድሜ ልክ ለሀብታም ውሻ ከምታሽቃበት ቃና ቤት ላይ ዶሮ አሻግረ ለምን ወደ ሀብታ ተሻገር ማለት ስማ እሱ ብቻ አይደለም 100 ብር ዲፖዚት ታረግ የ1 ሚሊዮን ብር የማሸነፊያ ትኬት ታገኛለህ ደጋግመ ዲፖዚት ታረግ እድል ይሰፋል ማለት ነው ከሁለተኛ እስከ 10ኛ ለሚወጥ ደግሞ 10,000 ብር ተዘጋጅቷል ቃና ቤት ላይ እድሜ ልክ አታሽቃብጥ ቀይር ሙያ አመድ ወይዬ ቀዳዳ እሺ ታፊ ሁሉ ይመችሽ ታፊ ምን በሰማን እንጠራረም ታፈሰ ካልካ አይቀር ደባሹ ገረሱን ጨምረ በሙሉ መታወቂያ ሲያጠራኝም ጨስ ነው የምንባባለው አጨስም ነው እየረሱ እኮ ምን ረሰው ባለፈው በአንተ ምክንያት 3 ቀን በረዶ ቤት ያደር ነው አንገ የሰራናትን ቀርቀቦ ስላገኙሽ ደስ ብሎኛል ብለህ ስልኳን ተቀበለ ቤት ድረስ የመጣችሁ እሷ ታውቃለህ አይደል በቃ በእናትህ ይቅርታ እየረሳው ነው ምን ይዤ እንደወጣው ብታያተም ለሙያ ክብር የለ ጡብራስ ያን ከመሰለ ስልክ ሶር ስፒከር ይዞ ተጣለ ምን ላድርግ አንተ ምን ይዘው ወጣ ኤክስፒሪየንስ ይል ልዩነታችንን አይፎን ቢምቲ ስሚጭስ ቅድም ግን ማን ላስነጥስ ማክሲ ዝቅ ሳርክ ካሜራ ውስጥ ሳልገባ አልቀረም በጣም ይቅርታ ሶሻል ሚዲያ ላይ እየለቀቁ ሊያስጨንቁን ነው የሚያዝበላኝ አንተ እንግዲህ ልጅ ይቅርታ አይደለም እንዳታስብ ይሄ ዜና ቶሎ እየዘገበ ያስቸገረ ልጅ እንትና ብሩክኒስ ሰሞኑን አግብቶ ጫጉላ ሽርሽር ላይ ነው ዓለሙን እየቀጨ ነው ዜናውን እርግፍ አድርጎ ተቶታል ራሱን አያውቅም ሚስቱ ይዛልናለች ተመስገን እንዴ ጭስ ፍቅረኛ አንተ
አርት ምናምን ያልከው ሌብነት ነው አርት ላይ ይሰራል ያልከው ሌብነት እኛ ሀገር እኮ አርት ብዙም አይከፍልም ይሄናል ያ ሁሉ የልደት ስጦታ ያ ሁሉ መዝናኛ ቦታ ይየሽ የሚሄደው በሌብነት ካልሆነ በምን ይሆናል ማኪያ መጣሽ ባትገኝ ይሻል ነበር እዚህ ጋር ጭስ ህጉን ታውቃለህ አዎ ምንድነው ይቅርታ ምናምን ልትለኝ ይቅርታ እንዳትጠይቀኝ ይቅርታ ልጅ አይደለም ሌብነት ሲካሄድ ቦታው ላይ ከተገኘሽ የነገዋን ጀንበር ባታይ ይመረጣል ለሷም ሄዱ ይሻላል ብትሄጂ ይሻላል አቤት ጀዛተ ወደ እናት ሀገር ጉራጌ አቦ ጉራጌ ዘንድሮ ግብት ስምጥ ነው የሚባል ደውልለት ራሱ ጀዛተ ወበር ላይ ነን ያራዳ ልጅ እነስ መጥለት ዘንድሮ አንበታሽም ባካቻ ኮልዩና ኮለሊት ከቤተሰብ ጋር በበራሪው ወጣን በበራሪው እንዳንተ የሌሊት ወፍ እየዞረች እየበረረች ትሽናባ አንተ እንግዲህ ልጅ አንተ ለሽንት በቆማችሁበት አንተን ጅብ ይብላል ለይቶ ነጥሎ ከቤተሰቦች እንዲያንስቶ አውሬ ይጫወትበት ተጀመረ አንተ ኮነ የምታስቀልድብኝ እናቱ ጋር ደውልም እናቱ ጋር እሷ እኮ ነች እኮ እነዛ ልጆች ይያል ገባልኝ ዘንድሮ አስገባችኋለሁ አለ ቃል ገባልኝ ምንድነው እሺ ምንድነው ስማ ከዝኖች አሁን እየመጡ ነው ያን ሰው ቦታ አለ ብለዋል ይለያየ ተስማሙና እንግዲህ አንዳችሁ ከች በሉ ስማ አንተ የከፋፋይ ገዢ መደብ ካድሬ ምን ሆነ ነው ቆይ ምን አስቦ ነው እኮ ቢመቸው በቀያዝ ከፋፍሎ ያዋጋናል ይኸውልህ ይብላልኝ እሱስ ታላቁ እንደሆንኩ ያውቃል ለኔ ቅድሚያ ይሰጣል እኔ እመጣለሁ መጣሁ አንተ ግን በጣም ቀፋፊ ሰው የምን ታላቅ የምን ታናሽ እጣ ተጣጥለን ነው የምንሄደው ታላቅ ታናሽ የለም ከኔ በለጠብህ አዎ በለጠብህ እሺ እጣ ልዩ እሺ በቃ ሂድ እሺ ተቃለዳለን ስማ ለሳምንት ቂቤ ጠጣ ክትፎ አምብር ክትፎ ለመብላት ሲባል ገና ገድዬ እጄ ለመንግስት ሰጣለሁ ስመለስ ጥሎኝ ሄደ ይሄ ፍርታም ጉራጌ መሄድ እፈልጋለሁ አይሆንም እምብዮ እኔ መሄድ እፈልጋለሁ እምብዮ እንዴት ነሽ ሰላም እንዴት ነሽ ሰላም ነው ባይሉ ከካሙ ጓደኛ እኮ ነው ባይሉ ችግርም ኤክስሽ ኤክስሽ እሺ ምን ንግር ጣላችሁ ስድቡ ባለ ድረስ ምን ንግር ጣላችሁ እርጉዝ ነኝ በእውነት ስለዚህ ተመርምሬ ወደ ውጭ ሀገር ወደ አሜሪካ ልትሄጂ ነው ለቼክአፕ ሊመጣ ለቪዛ በጣም ጥሩ እሺ መጀመሪያ ግን ደም እንሰጣለን ለልጁ ጤንነት እሱን ቼክ ለማድረግ ጾታውን ለማወቅ ይረዳናል እንግዲህ ቁጥር 15 ወይን ይሸት ጋር ደም ስጡ እባካችሁ እሺ ውጤታችሁ ደርሷል ተረጋጉ ሁለት ዜና ይዤ መጥቻለሁ አንደኛው መልካም ዜና ነው ሁለተኛው ደግሞ ለአንተ መልካም መጥፎም ነው ለአንቺ ደግሞ ቶታሊ መጥፎ ነው እንግዲህ ከመልካሙን ጀምራ መልካም ነገር ይቀደም እንግዲህ እዚህ ጋር የሚያሳየው እርጉዝ ነች እንኳን ለዛለ የኔ ፍቅር ብያለሁ እኮ ወደ ሁለተኛው ዜና ስንመጣ እዚህ ጋር የሚያሳየው ውጤት መውለድ አትችልም ነው የሚለው ፍሬ ከአገልግሎት ውጪ ነው የሚለው እርጉዝ ነኝ አላልሽ እርጉዝ ማለች ውጤቱ ያሳያል ግን ልጁ የነገሌ ምናምን ነው ሸወርሺ ማለት ነው ቪዛ የለም አሜሪካ የለም ቻው እኔ ይሄን መቀበል አልችልም ሸወርሺ አይና አይዞሽ ወይኔ ምንድነው ሞኖ ምን ትሆኛለሽ በኃይሉ አለ አይደል አው ይኸውልሽ አሁን ለውዛዛሩ ይሆናል ብቻውን ስለሚከብደው አንቺ ትቆይለታለሽ ባቶች ሲሰጡነ ስን አባቴ ይፈውሱኝ ይገላግሉ ስለፈውሰ ነው እኔ ልጅ እዚህ ጋር የወጣሁት ፀሐይ ላይ ቁጭ አልኩት ልፈውሰ ነው እሺ ምንድነው የጫማ ሽታ አሁን ይኸውልህ ሐኪም ስለሆንኩኝ የኔ አንበሳ ግልጹን ትነግረኛለህ ጫማው ነው እግር ነው የሚሸተው እሱማ እግሬ ነው ከአባቴ መጣ ነው አያቴ ላይም ነበርበት በዘር ነው እንዴ ቀድማያት ሰባዘር ሸታታ ነበር ሰባዘር ጥንብ ነበር ድምጽ ይቀንስ መታጠብ ነበር ከማፈር ይሁን መድኃኒት አለ እሺ ፈውሳለሁ ጄኔቲካሊ ሲሆን ግን ትንሽ ከበድ ይላል ለመስማት ዝግጁ ነህ እግር ይቆረጣል ቦታ ታሽማግል ይቆረጣል ይለኛል የሰባዘር ኮነ እኮ አይደቅም እኮ አንተ የጠነባህ አንተ ሸተትከው ያለ እኔን ጎታታ አንተ ጥምቡ ያለ አባቴ ምን ነው ለሶስተኛ ጊዜ ትዳሬን ፈት ቅምጦቹንማ ቁጥር ሰፈር የላቸው ማን ያስደስተኝ ወንድ ተፋኩ ምን ስንፈት ስንፈት ወዲህ ነው እሱማ እኮ መድኃኒቱ አለ እኮ አለ አረ ለዋጣው አባቴ የት ነው የምን የሚዋጥ የምን የሚጠጣ የምን የሚቀባ ነው ማኪያ የሆነ ያለው አይደል እንዴ ነው የሆነ መዳን ነው መፈወስ ነው የሚሆነው
ጫቤ እንዳነከ አንድ ክላስ ለጀማ አንድ ሰይድ ግድግዳ ምን አገባ ምን አገባ አንተ ኮንትራክተር አይደል እንዴ ከተቀባይ ቀር ጽድት እሽት ተደረጉ ድምቅ ተደረጉ ነው ምን አገባ ስማ ሰምቻለሁ ደግሞ ሰምቼልሻለሁ ይኸውልህ ከባለሀብቶቹ በመቶ ሺዎች ለቀለም እየተቀበልክ አንድ ጣሳ ቀለም በበርሜል ዋታ አስበጠብጣለህ ችግር የለም ደንቄም ኮንትራክተር አንተ ከበርቴ ማየው ይኸውልህ ጫፌ እንዳነከ ሰው ይኸውልህ ለሲሚንቶ በሚሊዮኖች እየተቀበልክ በማንኪያ ታስቦካለህ አይደለ እንደዛ ነው አይደል ስማ ይሄ ቤት እርግብ ያርክበት ይፈርሳል ባሽዋን የቆመው ባሽዋን እናገርላለሁ ይኸውልህ እኔ አስጠጥቼ ስራን ካላስመጣሁት አቀሳስሬ ካላስመጣሁት ቀለሙ አንተ እንግዲህ ልትቀቀታ ምን የተረገመ ጠርዝ ፊት ነው በመረዳ ይልማል አረ በለው ስማ በአንድ ጣሳ ቀለም ጂ+3 ካልቀበለኛል ድማን ነው የሰፈር ቀለም ይቀባስ ተቃል ቀለም ይቀባስ እንዴት ነሽ ሰላም ነህ ይኸውልሽ ቀለሙ ደመቀ ስማችን ነው እኔ ቀባለሁ እሱ ያደምቃል ሰፈር ውስጥ ሁለት ወፎች ነው የምንባለው ቤትሽ ላይ እንበርበታለን ነው 73 ያለውን ባለ 2 ፍሎር ፎቅ ማለት ነው ባህር ያስላጥል ከፈተር ግን ይጨርሱት ተባስራው ቀልድ የለም እሱ እንዳይገርምሽ ታይ ሰፈር ጂ+1 ቅርብ ጊዜ ቀብቼ ጨርስኩታል ሙሉ ጨርሼ ቴራሱን አረሳሁትም በሱሱን አካክቼው ጨርሼ ስወጣ ቤቱም ቢለኝ ጥሩ ነው ቀለሙ ና የረሳው ቦታ ገንቢ ያወራኛል ነው ምንሽ ማኪ እስቲ አሁን የሰራችሁት ነገር ካለ ናሙና ይኸውልሽ ማኪ ያኛ እንደሰው ተንቀሳቃሽ ምስል ይዘና ዞር የሚሆን ናሙና ሰፈሩኛ ይቀባል ነው ይኸውልሽ ቤቢቴ ይኸውልሽ እንደዚህ አይደለም ስሚኛ ይኸውልሽ ባለፈ በትላንት የኖር የለም እናቴ እውነት ነው ለ2017 ራሴ እንደምቀይር ቃል ገብቼ ነበር አንቺ እናቴ 2017 እኮ ሮጠ እናቴ ኒንጃ እኮ ነው የሆነብኝ አመቱ ሳሊዞ ሳልጨብጠው ከምንም ሳልሆን እኮ ግን 2018 ቃል ገባልሻለሁ ይኸውልሽ የኔ በመሆን ብቻ ነው ህይወትሽ አሪፍና ጽድት ያለ የተቃና ሊሆን የሚችለው ይሄ ቃሌ ነው ማኪያ ቃሌን ጠብቃለሁ ልክ እንደ ቃና እንዴ ምን ሆነሽ ነው ቃና ቤት ለባለ ዕድሎች ሽልማቱን ያስረከበ ሲሆን እናንተንም በአዲሱ አመት ሚሊዮነር ሊያደርጋችሁ ነው ከ100 ብር ጀምሮ ዲፖዚት ሲያደርጉ የዕጣ ቁጥር ያገኛሉ ዲፖዚት በማድረግ ብቻ ሚሊዮነር ይሆናሉ ከሁለተኛ እስከ 10ኛ ዕጣ ድረስ ላላችሁ 10 ሺህ ብር ሽልማት አዘጋጅቶላችኋል ቃና ቤት ልወጥ ወራልወጥ ሞላ አራለ ሞላ ልወጥ የተሰበረ ጀበና አለኝ ትለውጣለህ አንተስ ትለውላለህ እኔ መሰልኩ የባላባት ልጅ የዚህ መጮቻውን ይልቀር የማንንም መጮቻውን ይልቀር በል ያሰክስ ባላባት ምናምን ምን አላቀም ምን ነው የምትለው ምን አያቴ ጀግና አባቴ ጀግና ምን በል የማን አባት ነው ጀግና እንዴ አባት እኮ አንተ ታላቁ እንደምን አንተን ብቻ ወልዶ ለምን ደሞ ተታቃለ ይኸውልህ በባድመ ጊዜ ዘመቱ ተብሎ ወጣት ከተት ተብሎ ከነፋስ በላይ እየፈጠነ ካለ ኦራሌ ዘሎ ወርዶ እኮ ደንግጦ አልዋጋም ብሎ ፍልጥ እዚህ ጋር አገኘው ዘጋ ሁለት ልጅ ወልዶ ሞቶ ለዚህ ነው ፈሪ ነው አንተ ሰው ማቅለል ትወዳለህ እኔ በዚህ በኩል ልሸቅል ሞልዋ ኦ ማይ ጋድ ምንድነው የሚያስጫው ልዋጭ አንተ ልዋጭ እይ እናቴ እንዴ ብሊን ያስተውሽ መኩነኝ እግዚአብሔር ይመስገን ሪስኪ እንዳይ የሆነ ረጅም ጊዜ ምን ተፈጥሮ መካሻ ሃይስኩል መካሻ መኩነኝ መካሻ ምፋፋ ፀጉር ሳሰው ደሃና አመጋገቡ ሽሮና ተርክክ ነው የምጠቀመው ደሃ ብዙ ጊዜ ጺም ሙሉ ነው ጺማም ነው ፀጉሩ ይበናል ደሃ እንደዛ ነው ምን ልቀይርላችሁ እኛ እኮ የሀገር ውስጥ እቃዎችን አንጠቀምም እሷ ትንሽ ድምጽ ረበሻችሁ በጣም ይቀንስላት ይቀንስ አረጋግና ልዋጭ የሀብታም ልጆች እናውቃለን አባታችሁ ብሩን ኬት እንዳመጣው ምን ያደንዛይ ቸርቻሪ ልጆች አደንዝዞን ወጣቱን ቀጠላ ብሎት ገሪ ይኸውልህ እንደዛ የለፋህባችሁ ሽማግሌ እልካለሁ ብላ ያሰብካት ልጅ ይኸውልህ ከማንም ወጠጤ ጋር እኔ ፓርኪንግ የምሰራበት ፔንሲዮን ታያዘል ገባች ና ጉድኔ ድምጽ ላሰማ እችላለሁ ደግሞ ታወራለህ ና ጉድኔ ተመልከት ካላመንክ ነኝ አገኘሁሽ ተኛሽ ማጊያ እንዴት ልመን እናቴ እንዴት ልመን ወጣሽ እግሬ ማልዞ የለም በእኛ ተወኝ ታበላሻለህ እንዴ ምንድነው ገሪ ተወኝ ምን ላድርግ ከዚህ በላይ እንዴ ስንት ዓመት የታመንኩለት ፍቅር የ10 ዓመት ጆኛ ተኝታ ምን ልበልኝ በቃ ተው ምን ማድረግ አይቻልም እሺ ቆይ ለፊታችን ቅዳሜ ሽማግሌ አብልቻ ጠጥቻ አሰናድቻ አዘጋጅቼ ነበር ምንድነው ምላቸው ተኛሽ ልበላቸው ወይ ተው እንጂ ወንድሜ ተው እንዴት አንተስ ብትሆን አትገቡም ጨርሰናል አትልም ስራ እኮ ምንድነው እኔ ተባብረን እንዳስተኛት ነው የምቆጥረው ተባብረን አብራት እንደተኛ ነው የምቆጥረው ተው ወይ እናቴ እንዴት ነሽ ሰላም ነው የኔ ፍቅር ፍቺውን እኮ ጨረስኩኝ ቤቱን መኪኖቹን በኔ ስም ሆነዋል ይወርሽ ነው
ቤቴም አንተን ነው የምጠብቀው ናልኝ እኔ አባት እዚህ አሁን ነው መጥት ቤትሽ ግብት የኔ እናት መጣው በቃው እንዳነግራት መምጣቴ እንዳነግራት ምንድን የምስራች አለ እነግራለሁ ቀስ ብዬ እነግራለሁ እሺ አልተያየንም